በረከት ወንድሜ ሰላም ነው? ሰላም ነው። እንዴት ነህ? አለን። ከመስለሜ በፊት ግን ጥያቄዎችን መጠየቅ ፈልጋለሁ እና የሆነ መናገር የምፈልገው ነገር አለ። እሺ ይቻላል። በመጀመሪያ ማለት እማራለሁ ወይ ይቅርታ ይደረግልኛል ወይ ማለት ከነቢያትን ከሚሰሩት መካከል አንዱ ነበርኩኝና በጣም የማይነገሩ ቃላቶችን የማይደረጉ ነገራቶችን እያደረግኩኝ ነበረ እና ይሄ ነገር እንዴት ነው? እና ይህንን ምላሽ ፈልጌ ነበር። እሺ እንግዲህ አንድ ሰው ከመስለሙ በፊት ስለሰራው ኃጢአት አምላክ አላህ ስብሐነሁ ወተዓላ እንደማያስብበት ተናግሯል። በቁርአን ላይ በርካታ ቦታ ላይ ይህን ይናገራል። አላህ ራሱ ሲናገር ምን ይላል? ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ካሉበት ክህደት አሁን ቢቆጠቡና ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰና ንስሐ ላደረገ ባሪያዬ እኔ ያለፈ ስህተትን ሁሉ የምምርለት አምላክ ነኝ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ምን ይላል? ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነ ላሀ የቱቡ ዐለይህ ኢነ ላሀ ገፉሩ ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ በክህደት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገና የተመለሰ ባሪያዬን እኔ ንስሐውን እቀበለዋለሁኝ፣ አምርለታለሁኝ፣ አዝንለታለሁኝ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ ሰውየው ከመስለሙ በፊት አላህን መልእክተኛውን እንዲሁም ደግሞ ኢስላምን ሲሳደብ የቆየ ከሆነ አምላክ አላህ ስብሐነሁ ወተዓላ ወደ እርሱ በተመለሰ ጊዜ ያለፈ ኃጢአትን ሁሉ ይቅር ብሎ ንጹሕ አድርጎ ይቀበለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ታበ ታበ አላሁ ዐለይሂ ያሉ ወደ አላህ የተመለሰ አላህ ንስሐውን ይቀበለዋል ብሎ ተናግረዋል። ልክ እንዲሁ ሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት የተሰራን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ወንድም በጣም አመሰግናለሁ። እና ያው በቃ መስለም ነው ፈልገው። እሺ የምለውን ቃል አብረኝ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ጨርሰሃል። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የመጀመሪያው የእስልምና ሃይማኖት ትእዛዝና መሰረት ነው። የነቢያቶች ሁሉ የነበረው ትእዛዝና መሰረት ማለት ነው። እሱም ትርጉሙ ምንድን ነው? አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ነቢያቶች ሁሉ ያስተማሩት የመጀመሪያው ትእዛዝና መሰረት ይሄው ነው። አምላክ አንድና ብቸኛ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም በፍጹም። አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። አምላክ ለቅጽበት ሞተ ሊባል አይችልም በፍጹም። አምላክ ባህሪው ዘላለም መለኮት ብቻ ነው። በመለኮትነት ባህሪው ላይ አይለዋወጥም። ሰውነት የለበትም። አምላክም ነው ሰውም ነው ተብሎ አምላክ አይገለጽም። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም በፍጹም። አምላክ ሁሉን አሸናፊ ነው። በአሸናፊነቱ ላይ ተሸናፊነት የለበትም። ለቅጽበት እንኳን በፈጠራቸው ፍጥረታቶች የሚሸነፍ የሚገደል የሚሰቀል አይደለም በፍጹም። እርሱ ከሁሉ በላይ ሆኖ ለዘላለም ያለ የነበረ ለዘላለም የሚኖር የሆነ አምላክ ነው። ስለ ራሱ ሲነግረን ምን ይላል? ወተወከል ዐለ ልሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ ላይ ተመኩ እያለ ይናገራል። አላሁ ላ ኢላሃ ኢላ ሁወ ልሐዩ ልቀዩም። እኔ አምላካችሁ አላህ ማለት ያ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የሆንኩኝ ብቸኛው አምላካችሁ የሆንኩኝ ነኝ እያለ ይናገራል። አልሐይ ይላል ያኔ ዘላለም ህያው የሆንኩኝ አምላክ ነኝ ይላል። ልክ እንዲሁ ባሪያዎችን ህይወት የሰጠሁኝም እኔ ነኝ እያለ ይናገራል። አልቀዩም ይላል ራሱን በራሱ ችሎ የቆመ አምላክ ነው። እርሱ በፍጹም አጋዥ የሚያስፈልገው አይደለም።
ወልሙቂም ከዛሊከ ሊዒባዲህ ባሪያዎቹንም ፍጥረቱን ሁሉ በህይወት እንዲቆሙ ያደረገ አምላክ ነው። ላ ተእኹዙሁ ሲነቱን ወላ ነውም እኔን ማንገላጀትም ሆነ እንቅልፍም አትይዘኝምም ማለት ይህ ሌላኛው የአምላክ ባህሪ ነው። ለሁ ማ ፊ ሰማዋት ወማ ፊ ልአርድ በሰማያት በምድር ያለው ሁሉ የእኔ ፍጥረት ነው አለ። ይህ ነው። እሺ ሌላኛው አንድ ሰው እስልምናን ከተቀበለ በኋላ ምን ያገኛል የሚለውን በተመለከተ የመጀመሪያው ቅድም ያልኩህ ነው። የኃጢአትን ሁሉ ስርየት ምህረትን ያገኛል በሰለመበት ቀን። አምላክ አላህ ቃል ገብቷል። ወደ እኔ በተመለሱ ቀን ያለፈ ስህተታቸውን አላስብባቸውም ከኃጢአትም ንጹሕ አድርጌ ይቀበላቸዋለሁ ብሎ ተናግሯል። ሌላኛው ምንድን ነው? በቀጣዩ ዓለምስ ምን ዋስትና ተገብቶለታል ለሙስሊም ወደሚለው እንምጣ። እንግዲህ ከሞት በኋላ ህይወት አለ ብለን እናምናለን። ከሞት በኋላ ባለው ህይወት አላህ ስብሐነ ወተዓላ የዘላለማዊ ህይወትን ሊሰጠን ቃል ገብቶልናል ወይ? አዎ ራሱ በርካታ ቦታ ላይ ቃል ገብቷል። አላህ ስብሐነ ወተዓላ ሲናገር ምን ይላል? የመጀመሪያው ምንድነው ልታውቁ የሚገባው? ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ዳኑ ይላል። 4 ነጥብ። በቃ ድናችኋል፣ አማኞች ድነዋል ብሎ ገልጾናል አላህ ስብሐነ ወተዓላ። ሌላ ቦታ ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም እነዚያ በእኔ አምነው መልካምን የሰሩ ለእነርሱ የገነት ጸጋ አለችላቸው ኻሊዲነ ፊሃ በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው ይላል። ወዕደ ላሂ ሐቃ ይህም የአላህ ቃል እውነት ነው እያለ ይነግረናል ማለት ነው። እና ይህን ይመስላል። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንደወሰድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ስለ ሶላት አስተጋገድ በመማር ሶላትን መስገድ ይጀምራል። ለዚህ ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድ ነው። ከእርሱ ውጭ ለሌላ አካል መስገድ አይቻልም በፍጹም። ይህን ይመስላል። ስምህ ማን ነበር ወንድማችን? ስሜ በረከት ነው። እሺ በረከት፣ ደስ የሚል በረከት ነው። መቀየር ካልፈለግ ችግር የለም። አረ ቀይራለሁኝ። በቃ እንትን ቁርአን ምናምን መቅራት ማን ያስቀራል? ቁርአን የምትቀራበትን መንገድ ከላይ ዛህራ ፎሎ ታደርጋታለህ። ወንዶች የሚማሩበት የራሳቸው ግሩፕ አለ፣ እዛ እንድትገባ ታደርጋለች። ስምህ ማን ሊሆን ደስ ይላል? አንተ የምትወደው ስም አለ ወይንስ እኛ እናውጣለን? አንተ እሱ ራስህ አውጣልኝ። እሺ እኔ ሙሐመድ ቢሆን ደስ ይለኛል። ሙሐመድ ቢሆን ደስ ይለኛል። እሺ ወንድሜ፣ እኔም ደስ ይለኛል ሙሐመድ። መርሐባ። እሺ ወንድሜ፣ ሰሃራ አውሬውና በውስጥ ቁጥር ተቀብለሽው የሚማርበት እንግዲህ ያስ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም አለይኩም ሙሐመድ ወንድሜ። ሰላም ነው አለን አልሐምዱሊላህ። እሺ ፎሎ መልስልኝ እና በውስጥ የቴሌግራም ቁጥር ላክልኝ። ኢንሻአላህ ወንድሞች አናገርናል። እሺ ምንድነው ታብ አድርጉ ቤተሰብ እና ያንኛውን ደግሞ ኮፒ ሊንክ አድርጉ፣ ያኛውን እሱ የሚለውን አካውንት ማለት ነው። ቀጥል። ጥያቄ ያላችሁ መቀጠል ትችላላችሁ። አሰላሙ አለይኩም። እሺ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አውሱ እኔ ጥያቄ እኛ ሀገር ብዙ ትልቅ ሸህ የሚባሉ አሉ በጎንደር እና በህይወት ያሉ ማለት ነው፣ የሞቱ አይደለም። እና እነሱ ጋር አንድ ሰው ሲያመው የሆነ ነገር ብቻ በሐኪም መዳን አልችል ሲል ከእነሱ ይሄዱና እነሱ ዱዓ ያደርጉላቸዋል እና ተህሊል ይሰጧቸዋል። አንድ ሰው ከታመመ ወደ ሐኪም ቤት መሄድ ያለበት ነገር ከሆነ መሄድ አለበት። ይህ ከአላህ ጋር የሚያጣላ ነገር አይደለም። ወይም ደግሞ ሰውየው የአላህን ሕግ እንደጣሰ ይታሰብበት። ገብቷቸዋል። አላህ ስብሐነ ወተዓላ እነዚህ ሰዎች አይምሮን ሰጥቷቸው ለሰዎች የሚበጃቸውን የሚጠቅሟቸውን መድኃኒቶች እንዲቆሙ አቅል የሰጣቸው እሱ ነው። ስለዚህ አንዱ ለሌላው መድኃኒትን ቢያቀርብለትና ያንን ቢጠቀም ችግር የለም። አላህ ሌላ አካል ጋር ሄዷል ሊባል አይችልም። ሁለተኛ ደግሞ ብዙ ጊዜ ቤት ውስጥ አሁን አንዳንድ ጊዜ ሲረበሹ ሰላም ሲያጡ ቤተሰብ ጋር ምናምን ሲሆን ከትልቅ ሸህ እንሂድ ብለው ሂደው ዱዓ አድርጉልና እንዲህ ነው ብለው ሂደው ለእነሱ መናገርና ዱዓ ማስደረግ እንዴት ይታያል? እነዚያ ሰዎች ከአላህ ጋር የላቸው። ማንኛውም ሰው አደጋ ሲደርስበት ጊዜ በራሱ ዱዓ ማድረግ ተወዳጅ ልታውቁ ይገባል።
በራሱ ያደረገ ተወዳጅ አላህ ስብሐነ ወተዓላ በቀጥታ እርሱን ስንለምነው እሱን ነው የሚወደው። ጋር ትስስራችን በዚያም ይጠቅማል ቤተሰቦቹ ባደረግን በሰራን ቁጥር ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ባሪያዎች ስለኔ ከጠየቁ እኔ ቅርብ መሆኔን ንገራቸው። በቀጥታ ይለምኑ ይላል። በሌላ ቦታ ላይ ኡድዑኒ አስተጅብ ለኩም ይላል። ለምኑኝ ይቀበላችኋለሁ ይላል። ነገር ግን ደግና መልካም ብለን የምናስበው ሰው ካለ እዚያ ጋር ሄደን ዱዓ አድርግልን እስኪ ማለት ችግር የለውም። እሱም እንዳለ ነው ይቻላል። ያ ሰው ግን የሩቅን የሚያውቅ ነው ምናምን ተብለው የሚታሰቡ የሆነ ወልይ ናቸው ተብለው ለየት ተደርገው ከሰው የሚታሰቡ አካሎች ከሆኑ እነዚህን አካሎች ይህን የሽርክ መንገድ ይከፍታል እና ይህን ብትጠነቀቁ መልካም ነው። እሺ ነው። ሌላ ደግሞ ትልቅ ሰዎች ሆነው ቤታችን ጠርተን ዱዓ ስንላቸው መጠው ዱዓ ሲያደርጉልና ጫት ምናምን እንገዛና እንሰጣቸዋለን እና ቁጭ ብለው ጫት እየቃሙ ቁጭ ብለው ዱዓ ያደርጋሉ። ከዛ በኋላ ግን ምሳሌ ዙሁር ከሆነ የጠራናቸው ዙሁርን ሰግደው መጠው እስከ አሶር ዱዓ ያደርጉና አሶር ሲደርስ የሚቀሙትን ጫት ትተው ሂደው ቀጥታ ሱዱዓት ይሰግዳሉ እና ወደ ሰላታቸው ነው የሚሄዱና ማለት ሸርጡን እንትን ብለው ጫት ለዱዓ መስፈርት አይደለም። በእምነቶች ጫት ለዱዓ መስፈርት አይደለም። እንዲህ አይነት ሰዎችን ነው እንደዚህ ይሄ ዱዓ ለራሱ ዱዓ ያድርግ። መጀመሪያ ለራሱ ዱዓ ያስፈልገዋል። ዱዓ እናድርግለታለን አላህ ከጫት እንዳላቃቸው። ጫት ምናምን ሰብስበው ይመጣሉ። ከዚያ ይጠራሉ። ትላልቅ ጥምጣም እንደዚህ ሰማይ ሊነካ ያለ ጠምጥመው እዚህ ይመጣሉ። የጋቢ ማዕት ለብሰው እንደዚህ የተንቀሳቃሽ ቁምሳጥን ይመስላችሁ ማለት ማዕዚ ምናምን ቀራርበው ይመጣሉ። አይነታቸውን ብዬ ደነግጥ ነበር ህፃን እያሉ። በጣም ብዙ ልብስ ተንቀሳቃሽ ቁምሳጥን እስኪመስሉ ድረስ ከዚያ ይመጣሉ። ዱዓ ያደርጋሉ። እነዚህ ይባላል ይገባሉ ምናምን እንደዚህ። ከዚያ የጫት ማዕት ይመጣል። ለምንድን ነው የጫት ሁሉ ፍየላለሽ ወይ እናቴ እስክጠይቅ ድረስ ምናምን አይሾዎቹ ይመጣሉ ምናምን ተብሎ ከዚያ ያንን ይበላሉ ምናምን ዱዓ ያደርጋሉ። اللهم صل على محمد يا نبي زين የቁረጠ ጫትንም ማቅረብ እኔ እንደዛ ብዬ ስጠይቃቸው ጫት ለምንድን ነው የምትቀሙት ምናምን ጫት ለምንድን ነው የምትቀሙት ምናምን ብዬ ስጠይቃቸው የት አደረጉት? ለማንኛውም አይቻልም። እሺ ጫት የፍየሎች ሀቅ እንጂ ሰዎች አይደለም። በእስልምና ጫት መቃም ምናምን የሚባል ነገር አይፈቀድም። ማንኛውም አይምሮን፣ ኢኮኖሚ፣ ጤናን፣ አካልን የሚጎዳ የሆነ ነገር በእስልምና አይፈቀድም። አላህ በቁርአን ላይ ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ነፍሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት ይላል። ራስን የሚጎዳ ነገር መጠቀም አይቻልም። ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ላ ضرر ወላ ضرار አሉ። ራስን መጉዳት ሌሎችንም መጉዳት አይቻልም አሉ። ማንኛውም በራስ ላይ ጉዳት የሚያመጣን ነገር መጠቀም አይቻልም፣ አይፈቀድም። እሺ ስለዚህ ጫት እየቃምን እንደው እናደርጋለን የሚሉ ሰዎችን መጀመሪያ ለእነርሱ ዱዓ አድርጉላቸው። ከጫት አላህ እንዳላቃቸው ለእነሱ ዱዓ አስፈላጊ። ከእነሱ ዱዓ ምንም የሚጠቅም ነገር አይደለም። ይሄ ነው። ገብታችኋል ቅዱሳን? መስጂድ ልሄድ ነው። ዛሬ አለሽ ትገብታላችኋለሽ? ሄሎ ሁሴን እሺ፣ ሰላም አለይኩም ሁላችሁም፣ እንኳን ደህና መጣችሁ። ታብ እያደረጋችሁ እሺ፣ እንዳይዘጋ ይህም ታብ እያደረጋችሁ እና ጥያቄ ያላችሁ ካላችሁ መቀጠል ይቻላል። ፈተዋ እኔ አልመልስም። ፈተዋ ሁሴን ሲመጣ ይመልስላችኋል። ንጽራዊ ጥያቄ ምናምን ያለው ሰው ካለ መግባት ይችላል። እሺ አድሚኖች አስገቡ። እሺ እኔ ያኛው ስልኬ ተዘግቷል። እሺ ያኛው ስልኬ ስለተዘጋ በዚህ ፎሎ አድርጉ። እኔም መዛመድ የምትፈልጉ ሰዎች እሺ ጥያቄ ካለው መቀጠል ይችላል። ጥያቄ ያለው ሰው